በሚናገራቸው ቃላቶች አንቺና አንተ በሚለው እንጂ ወርድ የምትለየው አሁን የማይማረከውን አልማዝ ምንዳ ነው ፍቅር ያገሬ ልጅ ምናምን የዘፈነባቸው ድምጾች ለኔም ለራሱ ይገርመኛል የድምጹ ቅጥረት ምናምን በጣም የሚገርም ድምጽ ነበረው ያው እንግዲህ በሄደትም ደግሞ ያው መጎልመስም እድሜ መጨመሩ ሲመጣ ሌላ ቀለም ይዞ ድምጹ ይዞ በመጣውም ቀለም ማለት ብዙ ስራዎችን ህዝብ ጋር እንዲደርሱ የቀረቡ የሆነበት አይነት ሁኔታ ነው ያለው። እኔ በደረስኩበት ሰዓት አንድ የከተማው ባላገር ሚል ፕሌይ ሁላ እዚህ ቤት አይቻለሁ። እሱ የሚተውሉበት እሱን ቲያትር አይቻለሁ። ቃል ኪዳን አፍራሹ ሚል ቲያትር ድሮ ሁላ ሰው ሊያስለቅስ ነበር አሉ። አይ ቲንክ እዛ ላይ ዜማም አለው መሰለኝ። ድምጹም ጉልበት ስለነበረው እዛ ፕሌይ ላይ ሰው ላይ ረብሽ እንደነበረ ሰምቻለሁ። በግጥምና በዜማ አንገል በመጨረሻ አሁን ሶስተኛው አልበም ላይ የሰራው አልማዝ መሐሙድ አህመድ የዘፈነው ዘፈን የፍሬው ነው ግጥምና ዜማውም ራሱ ሮሚውን ተቀበለች እኛም ወደናል ጎደደ ጋሽ መሐሙድ የዘፈነው ዘፈን ነው ይሄንና አልማዝዬን ፍሬውን የሰጠኝ ብሎ ጋሽ መሐሙድ ራሱ ነግሮኛል ዜማና ግጥሞችን ይሰራ ነበር ለሌሎችም ለጥላሁንም ለሁሉም የሚሰጥበት አይነት ሁኔታ አለ አላፈጣሪ ምህረት አባበኒ አላፈጣሪ ምህረት አባበኒ ካላይ ፍቅሪ በሲኡኒ ዳልሳይ ፍቅሪ ባሌ በአኮርዲዮን የዘፈነውን ዘፈን አስታውሳለሁ ጀስት አኮርዲዮን በኋላ ላይ ነው ጀስት በድምጹ ምክንያት ነው አኮርዲዮን መሳሪያዎችን መለማመድ ከበረው ምናምን መለማመድ የጀመረው እርግጥ ነው የመጣው ትግራይ ስለሆነ ዘፈኖችን መስፈኑ አይቀርም ከኦርኬስትራው ጋር ሆኖ ግን በአኮርዲዮን የዘፈነው አደዬ ፍቅርን አደዬ አሁን መቀሌ የተለያዩ ጊዜያቶች ሄጃለሁ አደዬ ፍሬ ኃይሉ ተብሎ አደዬ ነው የሚባል የሱ እዛ መቀሌ ላይ ልዩ ምልክቱ አደዬ ብቻው ዘፈነች እና ሌሎች የተለያዩ ትግርኛ ዘፈኖችም ይዘፈናቸው አሉ አደዬ መቀለ አደዬ መቀለ አደዬ ህዝቡ ጋር በብዛት የደረሰው ባኖራቸው አማርኛ ዘፈኖቹ ያው የኖረው ምዙ ደረጃቸው የሰፈር ያው ያራዳ ቦታ ላይ ስለሆነ በነ ሹሩሩ በነ ኢትዮጵያ ሀገሬ በነ ኑኒ ጨቅላዋ በብዙዎቹ ዘፈኖች እዛ ዘመን የተፈጠሩ የኛ አባቶች የሚሆኑ ሰዎች ልብ ውስጥ እንዲኖር ሆኗል ያው ዘመንም እየተሻከሩ ስራዎቹን እኔ በመሳሪያ ልጫወታቸው እችላለሁ ሌሎች ድምጻያኖች ደግሞ በድምጻቸው ሹሩሩ ቢያንስ ከ5 ከ6 ጊዜ በላይ ዘፋኞች ዘፍነውታል ያው የዜማዎቹ ያላቸውን አቅምና መልክታቸው ከበድ ያለ መሆኑን ነው እንግዲህ አንዳንድ ጊዜ ሹሩሩ ስለተባለ ለህፃን ብቻ የሚመስለው ሚዲያ አለ እዚህ ደጃችሁ የሰፈር ከንፈሯና ፊቷ ምናምን ቀብታ ህፃሉና ልጅ ስሙና ቤቱታ ሚል አይነት መልክት ያለው ዘፈን ነው ኑኑ የጨቅላዋ አሁን የሚለው ዘፈን ለህፃን ልጅ ነው የተዘፈነው ኑኑ የጨቅላዋ እንደዚለኛል ከመጥፋት ቤትሽ ይገታኛል የወለድኩሽ ልጅ የስጋ የክፋይ አንቺን ባየው ጊዜ እላለሁኝ እፎይ አምላክ ያንቆርቁሮ በቀለም ወርቁ እኔ አንቺ ስጠብቅ እየተኝንቁ ዓለም ቅንዝረኛ ብዙ ባላግብታ ውሽማ ጉቦ ነው ቤቷ አስተኝታ ከሳሽ ሐዘንተኛ ተከሳሽ ሰርገኛ እንግዲህ ዶሴ የተከላንበተኛ ፍሬው ቀደም ካለው ዜማ ጋር እየተኙ ነቁ እንዲልልን ወደ መድረክ ጋብዛለሁ እግዚአብሔር ያንቆርቁረው በቀለም ወርቁ እኔ
አንቺን ስጠብቅ እየተኙ ነቁ ያለውን የሙስናውን አንግል ያሳየበት ዘፈን ነው። ከዛም ባሻገር ደግሞ በፊት ለፊትም ደግሞ ስለ ኢትዮጵያ ኪነ ጥበብ ባለሙያዎች እኔ ዛሬ በአባቴ የምኮራው የምደሰተው ስለመብቱ በሙሉ ኮንፊደንስ የዘፈነ ሰው ስለሙያው ክብር ማጣት የዘፈነ መንፈስን ለማደስ የተፈጠራችሁ ሙዚቀኞች ሁሉ እንዴት ፈረማችሁ የሚለው ዘፈን መንፈስን ለማደስ የተፈጠራችሁ ድምፃውያን ሁሉ እንዴት ከረማችሁ ከዛ በኋላ የትኛውም ዘፋኝ ሲል እንኳን አልሰማም። የዛሬ 40 ዓመት 50 ዓመት የዘፈነው ዘፈን ነው። ጀስት ባለሙያው እንደ ባለሙያ ክብር አያገኝም። የኛ ሀገር አርቲስት እና የሌላው ሀገር አርቲስት ያለውን ርቀት ያሳየበት ነውና አባቴን በጣም አከብረዋለሁ። ስለሙያው በአደባባይ የተናገረ ሰው በመሆኑ እኔ ሙያ ውስጥ ስለሆንኩ የሱ ልጅ በመሆኑ ደግሞ ኮራለሁ፣ ደስ ይለኛል። በየቦታው ዞሬ እኔ እንዳየኋቸው የኢትዮጵያ ግዛቶች እየተዋቡ ናቸው። በየቦታው ዞሬ እኛ እንዳየኋቸው የኢትዮጵያ ግዛቶች እየተዋቡ ናቸው። የሰላም ይሁንልን ተብሎ የተዘፈነው ዘፈን እሱ ድሮ ዘፍኖታል። አሳባሩ ሲደር ሀገር ሲያጣሰው ይወጣለው ሊባል ማይቻለው በሚል አይነት አንገት ተደርጎ ድሮ እሱ ዘፍኖታል። እኔ አላውቅም ነበር። ኢቭን ሙሉቀን መለሰ የሰራሽኝ በደል ብሎ የዘፈነው ዘፈን የሰራሽ በደል ፍሩን ከሰደደ ሙሉቀን እንዲያርጎ የዘፈነው ዘፈን ፍሬው በህፃን ልጅ ድምፅ አይዞሽ ሀገሬ ልጅ እመጣልሻለሁ በሚል በህፃን ልጅ ድምፅ ፍሬው የዘፈነው ነው ሙሉቀን ደስ ዜማው ጨምሮበት የዘፈነው። አይዞሽ ሀገሬ ልጅ እመጣልሻለሁ አይዞሽ ሀገሬ ልጅ ዛሬ ቲያትር ቤት አካባቢ ያለውን የሙዚቃ ነገር ስታየው ስሜትን ይጎዳዋል። እነሱ ያን ጊዜ በየበዓላቱ ላይ በየብኑ ላይ ዘፈኖች አዳዲስ ዜማዎች ያዘጋጁ ነበር። ስለሚያዘጋጁ እነዛ ነገሮች እየተቀረጹ ዛሬ ላይ ሊደርሱ ይችላል።